ሰላም ጤና ይስጥልን ውድ የአርጂሚያ ስፖርት ተከታታዮቻችን እንደምን ቆያችሁ? ይሄ ዘውትር ወደ እናንተ የምናደርሰው የስፖርታዊ መረጃችን የምናደርስበት ፕሮግራማችን ነው። እንግዲህ ለእናንተ ማክሰኞ ወደ እናንተ የምናደርሰው ፈጣን የሆኑ የዝውውር መረጃዎችን እንዲሁም የክለብ ወርልድ ካፕ ዜናዎችን ይዤ ቀርቤያለሁ። ከመረጃዎቹ ጋር ዮናስ አባይ ነኝ። ከቀጥታ ወደ መረጃችን ከማለፊያ በፊት ግን የሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዲሁም ሀሳብ አስተያየቶችን በኮሜንት ሴክሽን ላይ ምን ይጨመር በቀጣይ ለሚኖራችሁ ጥያቄ እንዲኖር ጥያቄ እንድታዘጋጁ እንጠይቃለን። እንግዲህ በዚህ ውድድር ወዲህ የክለቦች ወርልድ ካፕ ትላንትን ተካሂዷል። ሰፋ ያሉ ዝውውሮች አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲ የተመለከቱ ትላልቅ ወሬዎች አሉ። እንግዲህ በአርሰናል እንጀምር መረጃችንን። አርሰናል እንግዲህ የኢብሪቼ ኢዜ በጣም ዋነኛ ፈላጊ ሆነው ቀርቧል። እንግዲህ የእሱ ጉዳይ ቀደም ብሎ በብዙ ክለቦች የሚፈለግ ተጫዋች ነው። አርሰናል ስም ቀደም ብሎ ከኢዜ በፊት ከትላልቅ ተጫዋቾች ከነ ሮድሪጎ ከነ ኒኮ ዊሊያምስ በሰፊው የተያዘ የነበረ ቡድን ነው። ሆኖም አርሰናሎች አሁን ሞር ፎከስ እያደረጉ ያሉት አሁን የኢብሪቼ ኢዜ እና የኖኒ ማዱዌኬ ፈላጊ ሆነዋል። አሁን ናይኬል አርቴታ የሁለቱም አድናቂ ነው። ከሁለቱም በደንብ ተጫዋች ከሁለት አንዱ ከተቻለ ሁለቱን ለማስፈረም ጥረት የሚያደርጉበት ሂደት አለ። አርሰናሎች ኢብሪቼ ኢዜ እና ኖኒ ማዱዌኬ በአርሰናል ቤት ዋነኛ ተፈላጊ ተጫዋቾች ናቸው። ኢብሪቼ ኢዜ እና በአርሰናል ጉዳይ እንግዲህ ክሪስታል ፓላስ እና አርሰናል ንግግሮች እየተጀመረ ይገኛል። ተጫዋቹም እንግዲህ በጣም ክፍት ነው፣ ወደ አርሰናል የመምጣት እድል በጣም ሰፊ አለው። አርሰናሎችን እሱን ለማስፈረም ትልቅ ጥረት ያደርጋሉ። ብዙም ኮስት የማያደርጋቸው አሁን የኒኮ ዊሊያምስ ዝውውር በደሞዝ ሁኔታ እና በአንዳንድ ተጫዋቹ ምርጫ ሁኔታ አርሰናል በዛ ተበልጧል። ባርሴሎናን ቢሆን ተጫዋቹ ለማግኘት የተቃረበበት ሁኔታ ነው ያለው። ግን አሁን የሮድሪጎ ጉዳይ ግን ብዙ ክፍተቶች የርቻ ተጫዋቹም በግልጽ ሪያል ማድሪድን እንደሚለቅ የታወቀ ነገር የለም። እንደሚለቅ ብዙም ላይለቅም የሚችልበት እድል አለ። ተጫዋቹም የመልቀቁን ሁኔታ ብዙም አላሳወቀም። ሪያል ማድሪድም ደግሞ በግልጽ ተጫዋቹ ለሽያጭ መቅረቡን የሚያሳይ ነገር አላሳዩም። ግን እስካሁን አርሰናል የተጫዋቹ ፈላጊ ሆነው ብዙ ድርድሮች ባይኖርም እንኳን እዛ ሂደት ውስጥ ያለ ቢሆንም አሁን አርሰናሎች ግን የኢብሪቼ ኢዜ ጋር ያላቸውን ንግግር ቀጥለዋል። ተጫዋቹን ለማስፈረም ትልቅ ጥረት ያደርጋሉ። ከኖኒ ማዱዌኬ ጋር በተጨማሪ ደግሞ ኖኒ ማዱዌኬ ጋር ሰፋ ያለ ከቼልሲ ጋር ድርድሮችን እያደረጉ ነበር። አሁንም እስካሁን ይቀጥላል። ብዙ ነገር ሊፈጠር ይችላል። እስካሁን ብዙም የተለየ ነገር አይኖርም ተብሎ ይጠበቃል። በሚቀጥሉ ቀናቶች ለየት ያሉ ነገሮች የምንመለከት ይሆናል። ማስኬራን እንግዲህ በ20 ሚሊዮን ፓውንድ ጨርሳል ተብሎ ከተጠበቀ በኋላ እንግዲህ የሱ ዝውውር አሁን እያለቀ ነው። ኦልሞስት ማስኬራ ጋር ተስማምቷል። ተጫዋቹን ለማስፈረም ከቫሌንሲያ ለማስፈረም ሙሉ በሙሉ የተስማሙበት ሁኔታ አለ። ተጫዋቹ በቅርብ ጊዜ አርሰናል ተጫዋች መሆን ይችላል። አርሰናል አሁን ብዙ አማራጮችን በዝውውሩ ላይ በጣም ፈጣን የሆኑ ነገሮችን ለማድረግ እየሞከሩ ነው። የኢብሪቼ ኢዜን እና የኖኒ ማዱዌኬን ጉዳይ ለመጨረስ ጥረት እያደረገ ነው። ያው የአጥቂም ስፍራ እንግዲህ ዋና 9 ቁጥር አጥቂ የሴስኮ ጉዳይም በጣም እስካሁን እያወዛገበ ይገኛል። ዮኬሬስ ሴስኮ ያለ እሱ አሰልቺ ጉዳይ ነው። እስካሁን በሱ ዙሪያ ምንም አፕዴት የለም። ግን ተጫዋቾቹን ለማስፈረም አርሰናል ጥረት ያደርጋል። ግን በአርሰናል በኩል በጣም በድብቅና ያልተጠበቀ ሂደት ላይ ነው ያሉት። የኢዜ ጉዳይ አሁን እስከ ባለፈው ሳምንት ድረስ ብዙም ወሬ አልነበረም ነበር። አሁን ቀጥታ ኢዜ ላይ እንግዲህ ዋነኛ የክንፍ አጥቂ አማራጭ ሆነ ቀርቧል። ያው ማርቲኔሊ ኢዜ ቢመጣ እንኳን ማርቲኔሊ ክለቡን እንደማይለቅ ይጠበቃል። በአሁን ባለው መረጃው ከሆነ ማለት ነው። አርሰናሎችም ቢሆን ተጫዋቹን ለማስፈረም እንግዲህ የኢዜ ዋነኛ ተቀዳሚ ምርጫቸው አድርገው ቀጥለውታል። በሌላ ዜና ማንቸስተር ዩናይትድ ነው የምንመለከተው። እንዲህ ማንቸስተር ዩናይትድ በሌላ ዜና ማንቸስተር ዩናይትድ ነው የምንመለከተው። እንግዲህ ማንቸስተር ዩናይትዶች አሁን የአጥቂ አማራጫቸውን በደንብ እያሰፉ ይገኛል። ሌላ አጥቂ ጋር ስማቸው በስፋት እየተገናኙ ይገኛል። ከአስቶን ቪላ ተጫዋች ኦሊ ዋትኪንስ ጋር በሰፊ ስማቸው የተያያዘ ይገኛል። እንግዲህ ኦሊ ዋትኪንስ በአስቶን ቪላ ቤት ድንቅ ዓመትን ያስመሰከረ እንግዲህ በጣም ሊግ ውስጥ ኮንሲስተንት ባለፉት 3 ዓመት ኮንሲስተንት ከሚባሉ አጥቂዎች መካከል አንዱ ነው። ኦሊ ዋትኪንስን ማንቸስተር ዩናይትድ ፈላጊ ሆነው ቀርቧል። ከአስቶን ቪላ ጋር ተጫዋቹ የሚፈርምበትን ሂደት እያጤኑበት ይገኛል። ከተጫዋቹ ጋር ግንኙነት ከክለቦቹ ጋር ግንኙነት እያደረጉ ይገኛል። ግን ይሄን የሚሆነው ራስመስ ሆይለንድ ማንቸስተር ዩናይትድን የሚለቅ ከሆነ ነው ኦሊ ዋትኪንስን የሚያስፈርሙ እየተባለ ይገኛል። አትሌቲክስ ባወጣው መረጃ ከሆነ
እንግዲህ ኦሊ ዋትኪንስን ዋነኛ አማራጭ ይዛል። እንግዲህ ከኦሊ ዋትኪንስ በፊት ከቪክተር ዮኬሬስ ጋር በስፋት ስማቸው የተያያዘ ነበር። አሁን የቪክተር ዮኬሬስ ጉዳይ በሰፊው ዝም የተባለበት ይመስላል። ግን አርሰናል፣ ማንቸስተር ዩናይትድ ቪክተር ዮኬሬስ አንደኛ አጥቂያቸው አማራጭ ቢሆንም ኦሊ ዋትኪንስን እንደ አማራጭ ይዘው የሚያስፈርሙበትን ሂደቶችን እያጤኑበት ይገኛል። ኦሊ ዋትኪንስ የማንቸስተር ዩናይትድ ሊስት ውስጥ እንደገባና ይህ እንግሊዛዊ ወጣት እንግዲህ ተስፋውን ወደ ማንቸስተር ዩናይትድ የሚያደርግበት ሁኔታ ሊፈጠር ይችላል። አስቶን ቪላም ቢሆን ተጫዋቹን የመሸጥ ፍላጎት አለው። ምክንያቱም አስቶን ቪላ በፋይናንሻል ፌር ፕሌይ ችግር ውስጥ ያለ ይመስላል። ክለቦቹ እንግዲህ በአሁን ባለሳለፍነው ውድድር ዓመት ለቻምፒየንስ ሊግ ለመሳተፍ ጥረት እያደረገ የነበረ ቡድን ነው። ብዙ ተጫዋቾችን አስፈርሟል። ገንዘብ ለብዙ ተጫዋቾች ውድ ገንዘብ እየከፈለ በፋይናንሻል ችግር ውስጥ የመጣ ነው ከአቅማቸው በላይ እና አሁን በሚመጣ ሲዘን ላይ ተጫዋቾችን የግዴታ መሸጥ አለባቸው ማለት ነው። ይህንን ካልሸጡ ደግሞ ክለቦቹ የሚቀጡበት ሁኔታና ወደ እስከ ሊግ የመውረድ ቅጣት ስለሚገጥማቸው ተጫዋቾችን ለመሸጥ ጥረት ያደርጋል። አስቶን ቪላ አሁን ኦሊ ዋትኪንስን ለመሸጥ ትልቅ የፍላጎት አለው። ለቻምፒየንስ ሊጉም ባለመሳካቱ ምክንያት ብዙ ደሞዝ መክፈል አቅቶታል። አሁን አስቶን ቪላ ትልቅ አደጋ ውስጥ ከመኖሩ አንጻር የኦሊ ዋትኪንስ የመሸጥ ሁኔታ በጣም ሰፊ ነው። ማንቸስተር ዩናይትድ የተጫዋቹ ፈላጊ ሆኖ ቀርቧል። እንግዲህ ኦሊ ዋትኪንስ ብዙ ፈላጊ ይኖረዋል ተብሎ ይጠበቃል። ግን ከማንቸስተር ዩናይትድ ጋር አሁን በሰፊ ስሙ እየተያያዘ ይገኛል። ማንቸስተር ዩናይትዶች እንግዲህ ኦሊ ዋትኪንስን እንኳን የሚገዙ አይነት ቢሆን እንኳን ብዙ ተጫዋቾችን መሸጥ ይኖርበታል። ማርከስ ራሽፎርድ፣ አንቶኒን ጋርናቾን፣ ታይለር ማሌሲያን የመሳሰሉ ተጫዋቾች መሸጥ አለባቸው። እነዚህ አራቱ ተጫዋቾች እንግዲህ በውሰት ሄደው የመግዛት አማራጭ ሪሊስ ክሎዝ ነበራቸው። እንግዲህ ሁሉም የሄዱበት ውሰት የሄዱበት ክሎዝ ሪሊስ ክሎዛቸውን አክቲቬት ሳያደርጉ ወደ ቡድናቸው የሚመለሱ ተጫዋቾች ናቸው። እንግዲህ ማንቸስተር ዩናይትድ እነዚህን ተጫዋቾች ከሸጠ ወደ ቀጣዩ ተጫዋች የማስፈረም ሂደት ላይ በደንብ ሞር እንዲሳተፍ የሚረዳ ምክንያቱም የፋይናንሻል ፌር ፕሌይ ችግር ስላለባቸው ሁሉም የእንግሊዝ ክለቦች አብዛኞቹ ተጫዋች እየሸጡ ነው እንጂ አሁን የሚሄዱበት መንገድ ሌላ አማራጭ ብዙም የላቸውም። ማንቸስተር ዩናይትድም በጣም ተረጋግተው ነው አሁን የዝውውር መስኮቱ ላይ በደንብ በሚገባ ተረጋግተው ነው እያደጉ ያሉት። ራሳቸውን በደንብ ማጠናከር የሚፈልጉበት መንገድ ትንሽ እየጎዳቸው ይመስለኛል ያሉት ተጫዋቾች ባለመሸጣቸው። እንግዲህ ራሽፎርድ በ40 ሚሊዮን ሪሊስ ክሎዝ ነበረው። አስቶን ቪላ አክቲቬት ሳያደርግ ወደ ክለቡ ተመልሷል። አንቶኒም እንደዚሁ 30 እስከ 40 የሚጠጋ ነበር። የታይለር ማሌሲያም እንደዚህ እያሉ እነዚህ ሁሉም ሳይመለስ ወደ ክለባቸው ተመልሷል። ማንቸስተር ዩናይትድ እንግዲህ ከማንቸስተር ዩናይትድ በውሰት የሄዱ ተጫዋቾች ቀጥታ ወደ ክለባቸው የሚመለሱበት ሁኔታ ይኖራል። ማንቸስተር ዩናይትድ ገና ብዙ ፈተናዎች ይጠብቁታል። በዝውውሩ ገና ብዙ መሳተፍ ይኖርበታል። የፕሪሚየር ሊጉ ከቀጣይ ሳምንት ጀምሮ የቡድን ይመለሳሉ ማለት ነው ወደ ፕሪሚየር ሊግ ዝግጅት። ሁሉም ክለቦች የክረምት ዝግጅታቸውን የሚጀምሩበት ሁኔታ ነው። ማንቸስተር ዩናይትድም ቀደም ብሎ ለመጀመር ተዘጋጅቷል። ሆኖም ግን እነዚህን ተጫዋቾች የማያስፈርም ከሆነ ቀደም ብሎ ያሉትን ተሸጦ የማያስፈርም ከሆነ ለማንቸስተር ዩናይትድ የሚቸገሩበት ሁኔታ ሊፈጠር ይችላል። የፕሪሚየር ሊጉም ቢሆን ከቀጣይ ከአንድ ወር በኋላ የሚጀምር ከመሆኑም አንጻር የመጀመሪያዎቹ ሳምንታት ከባድ ለማንቸስተር ዩናይትድ እንደሚሆን ይጠበቃል። ያው የመጀመሪያ ጨዋታ ከአርሰናል ነው። ከዛ ሶስተኛ ከቼልሲ፣ ከዛ አምስተኛ ከሲቲ ነው የሚሆነው እና ባለፉት በአምስቱ ጨዋታ በጣም ከባድ 5 ጨዋታ እንደሚገጥመውና ቀደም ብሎ ዝግጅታቸውን ጨርሶ በፕሪሚየር ሊጉ ጥሩ አጀማመርን ለማድረግ የሚከብዳቸው እንዳይሆን ጥረቶችን እያደረጉ ይገኛል። ማንቸስተር ዩናይትዶች እንግዲህ ከባድ ፈተና ውስጥ ያሉ ይመስላል በዚህ ዝውውር ምክንያት ማለት ነው። ቼልሲ ነው አሁን በዚህ ዝውውር ላይ በጣም የተሳካለት የሚመስለው እና ቼልሲ አሁን በክለብ ወርልድ ካፕ እየተሳተፈ ይገኛል። አሪፍ ውጤት እንግዲህ አሁን የምርጥ 8 ውስጥ ገብቷል። 8 ውስጥ የገባ ተጫዋች ነው። ቀጣይ ከፓላሜሬስ የሚገጥም ይሆናል። ቼልሲ እንግዲህ በ8ቱ ከመግባቱ በፊት አሁን ጆዋ ፔድሮን ቀደም ብሎ ለጄሚ ጊቲንስን ለማስፈረም ተስማምቷል። አሁን ጆዋ ፔድሮ ወደ የሕክምና ምርመራውን በዛሬና በነገ አድርጎ ዩኤስኤ የሚጫወተው ለዩኤስኤ ለክለብ ወርልድ ካፕ ራሱን ለማዘጋጀት ቶሎ ብሎ ወደ ቼልሲ ቡድን ለመቀላቀል ለክለብ ወርልድ ካፕ ሬዲ እንዲሆን ይጠበቃል። እንግዲህ ጆዋ ፔድሮ ከብራይተን በ50 ሚሊዮን ፓውንድ የሚቀላቀል ተጫዋች ነው። እንግዲህ ወጣት ተጫዋች ነው ጆዋ ፔድሮ። በጣም ቼልሲ በነገራችን ላይ በቼልሲ ሁኔታ በጣም ሰፋ ያለ ነገር ማውራት ፈልጋለሁ በዚህ ጉዳይ። ቼልሲዎች በዚህ በዝውውሩ ያላቸው ሁኔታ በጣም እንቅስቃሴያቸው በጣም ከሁሉም የፕሪሚየር ሊግ ክለቦች ብቻ ሳይሆን እንደውም ዓለም ላይ ካሉ ክለቦች በጣም የተለየ ነው። እንግዲህ
ሁሉም የሚያስፈርማቸው ተጫዋቾች አንድ የረዥም ዓመት ኮንትራት ነው የሚሰጣቸው ከ7 እስከ 9 ዓመት እና የሚያስፈርማቸው ተጫዋቾች ከ18 እስከ 23 ያለ ሬንጅ ውስጥ ነው እና በጣም እድሜያቸው ዝቅ ያለ ተጫዋቾችን ነው እና በወደፊት ተስፋ በጣም የወደፊት ተስፋ አላቸው ተብሎ ከሚገመቱ እነዚህ ተጫዋቾች ላይ በደንብ ሃይ የሆነ ፕሮፋይል በጣም በሃይ ፕሮፋይል ጥናት በደንብ ፕሮፋይላቸውን በማጥናት በደንብ ሃይ ምልመላ በጣም ጠለቅ ባለ መንገድ ተጫዋቾቹን በመመልመል በጣም እድሜያቸው ዝቅ ያለ ወደፊት ተስፋ ፊቸር ስታር መሆን የሚችሉ ተጫዋቾችን እየመለመለ የ7 እና የ9 ዓመት ኮንትራት እየሰጠ ነው ክለቡን እንትን ቢለው ግን ያም ሆኖ ግን በጣም የተጋነነ ገንዘብ እያወጡ አይደለም። አላማው እንግዲህ ይሄ አሜሪካዊ ባለሀብት ወደ ቼልሲ ከመጣ ቶድ ቦይሊ ከመጣ በኋላ ቼልሲ በጣም ለየት ያለ ሲቹዌሽን ውስጥ የገባ ይመስላል። በፊት ከሚያስፈርሙበት ተጫዋች ብዙ ጊዜ ተጫዋች ሲያስፈርም ያው ጠንካራ ያለ በደንብ ልምድ ያለው ተጫዋች ነው የሚያስፈርም። አሁን ግን ልምዱ ሳይሆን ተስፋ የሚያደርጋቸው ለወደፊት ለሚያመጡት ተጫዋቾቹ ወደፊት የሚሆኑትን ፊቸራቸውን በመገመት ከምልመላቸው አንጻር በደንብ ጠለቅ ብሎ መልመል አድርገው ወደፊት ሊያመጡ የሚችሉትን ሲቹዌሽን እያዩ የሚያስፈርሙትና እንግዲህ ባሳለፍነው እንግዲህ በቶድ ቦይሊ ከመጣ በኋላ ከ1.3 ቢሊዮን ፓውንድ በላይ ነው ተጫዋቾች ግዢ ላይ ማውጣት የቻለው ቼልሲ ማለት ነው። ሰፋ ያለ ትልቁ ገዢያቸው እንደው የሚባለው የካንሴዶ እና የኤንዞ ፈርናንዴዝ ነው እና ከ100 ሚሊዮን ፓውንድ በላይ ያወጡባቸውና እነዚህ ተጫዋቾች እንግዲህ በፕሪሚየር ሊግ 100 ሚሊዮን የወጡባቸው ተጫዋቾች በፕሪሚየር ሊግ የሚጫወቱ በደንብ ራሳቸው ላይ በደንብ አሁን በጣም ድንቅ የሚጫወቱ በጣም በአሪፍ ሁኔታ የሚጫወቱ ናቸው። ግን አሁን በዚህ ሰዓት ቼልሲ ኢንቨስት እያደረገባቸው ያሉት 19 ዓመት 18 ዓመት ያሉ ተጫዋቾች ናቸው። አሁን የጆቫኒ ኮንዳ ከስፖርቲንግ ሊዝበን በ45 እስከ 45 ሚሊዮን ፓውንድ የሚጠጋ ክፍያ ያቀረበበት ሁኔታ ነው። እሱን ተስማምቷል። ግን የሚመጣው ተጫዋቹ ገና በቀጣይ ዓመት ነው እና ተጫዋቹ ገና 20 ዓመት ሲሞላ ነው ወደ ቼልሲ የሚቀላቀለው እና ለጆቫኒ ኮንዳ ተጫዋቹን ገዝቶት ውሰት እዛ የሚቀላቀሉበት ምክንያቱም ተጫዋቹ ዴቨሎፕ እንዲያደርግ ይፈለጋል። ዲኒየር በ18 ዓመት ሊየም ዴሌፕ በ22 ዓመት ሊየም ዴሌፕ እንግዲህ በፕሪሚየር ሊጉ እንደመጫወቱ አንጻር ብዙም ልምድ ያለው ተጫዋች ነው። ብዙ የመጫወቻ ጊዜ ያገኘ ተጫዋች ከመሆኑ አንጻር ወደ ክለቡ ተቀላቀለ ተጫዋች ነው። እነ ዳሪዮ ኦሳል ማማዲ ሳር የመሳሰሉ ተጫዋቾች እነ ጂሚ ጌቲንግስ እነ ኢትሳቪዮ የመሳሰሉ ተጫዋቾች ወደ ቼልሲ የገቡ ተጫዋቾች ናቸው። እነዚህ ተጫዋቾች የተገዙ ተጫዋቾች ዝቅተኛው ከ18 እስከ 23 ያለፈ ጆዋ ፔድሮ ትንሽ እንደውም ከፍ ያለ 23 ዓመት የጆዋ ፔድሮ እንግዲህ በፕሪሚየር ሊጉ ከመጫወቱ አንጻር ቀጥታ ወደ ክለቡ ተቀላቅሏል። ቼልሲዎች ግን አሁን ባላቸው አማራጭ ወጣት ተጫዋቾችን ይገዛሉ። ከዛ በውሰት ይሰጣቸዋል። የረዥም ኮንትራት ይሰጣቸውና በሌላ ክለብ ዴቨሎፕ አድርገው በደንብ ጎልብተው ወደ ክለቡ እንዲቀላቀሉ ያደርጋሉ እና ተጫዋቾቹ የማይሳካላቸው ከሆነ እንኳን ለመሸጥ ትንሽ ለማትረፍም ይሆናል ማለት ነው እና ቀደም ብሎ እኚህ ተጫዋቾች እንግዲህ ወደ ትንሽ ልምድ እያገኙ ወደፊት ስታር መሆን የሚችሉ ተጫዋቾች ናቸው። 100 ሚሊዮን ከ100 ሚሊዮን በላይ መሆን የሚችሉ አቅም ያላቸው ተብሎ የሚገመቱ ናቸው። ወደፊት ዴቨሎፕ ሲያደርጉ በጣም ትልቅ ተጫዋች መሆን የሚችሉ ከመሆናቸው አንጻር ለፊውቸር ኢንቨስትመንት ለቼልሲ በጣም ትልቅ ዜና ነው ተብሎ ይገመታል። ቼልሲዎች እንግዲህ በሚቀጥሉት የዝውውር መረጃዎች ላይ በጣም ራሳቸውን እያዘጋጁ ወጣት ተጫዋቾች ላይ እያስፈረሙ ነው የሚቀጥሉ። ለቼልሲ በጣም ትልቅ ኢንቨስትመንት ነው፣ ትልቅ ሪስክ ነው። የ7 እና የ9 ዓመት ኮንትራት ለቡድን ለተጫዋች ማስፈረም ማለት ምናልባት ተጫዋቹ የማይሳካለት ከሆነ ቼልሲ ይህን ሁሉ ዓመት የኮንትራት ላይ ካሳ ክፍያ እንዲከፍል ይሆናል። ያው እንዲህ አይነት ሪስክ ግን በጣም ጠንካራ ብሎ ነው። ከተሳካ ደግሞ ተጫዋቹን ከፈለገ መሸጥ ይችላል። ብዙ ተጫዋች ነው ያላቸው በውሰት እየሰጡ ተጫዋቹ ዴቨሎፕ ያደርጉ እና ለወደፊቱ ለቼልሲ ወደፊት 100 ሚሊዮን እንዳያወጡ ከተጫዋች ግዢ አሁን ብዙ ክለቦች እንግዲህ ለአንድ ተጫዋች 100 ሚሊዮን እስከ 150 ሚሊዮን ይከፍሉ የሚችሉበት ይነሳል። እነዚህ ተጫዋቾች ግን ወደፊት 100 ሚሊዮን የሚያወጡ ከሆነ ማውጣት የሚሆኑበት እድል ስላለ እነዚህ ተጫዋቾች በጊዜ በሕፃንነታቸው ገና ብዙም ተስፋቸውን አይተው ገና በጣም ዴቨሎፕ ሳያደርጉ ገዝተው ከዛ ሌላ ክለብ ውሰት ሰጥተው ዴቨሎፕ አድርገው ወደ ራሳቸው ክለብ እያመጡ በደንብ ለማሳደግ ያሰቡ ይመስላል። ቶድ ቦይሊ እንግዲህ በጣም በፋይናንሻል ፌር ፕሌይ እንዳይጎዱ ክለቦችን በጣም በስማርት መንገድ እየመራ ይገኛል። እንግዲህ ቼልሲ እንግዲህ በሚገባ በጣም ብዙ ተጫዋቾች በጣም ወዲያው ተጫዋች የሚያስጠርሙ ብዙም ሳይልክ ተጫዋች እንግዲህ ብዙም ይሸት አይደለም። በጣም ብዙ አማራጭ አለ። የአጥቂ አማራጭ ብቻ ወደ ምርጥ ወደ 11 አካባቢ ነው አማራጭ አለውና እንግዲህ ይሄ ሁሉ ተጫዋች ሳይለቅ እንዴት ነው ተጫዋቾችን እያስፈረመ ያለ የሚለው ራሱ አንድ ጥያቄ ነበር። ብዙዎችን እያጠያየቀ ነበር። ሆነም ግን ቼልሲ እንግዲህ በሮማን አብራሞቪች ጊዜ በነበረው አካባቢ እዛው አካባቢ በስቴዲየም አካባቢ የሆነ ትልቅ ሆቴል እንደነበርና እኔ ያንን ሆቴል
በተለያየ መንገድ እንዳካካሱት እየተነገረ ይገኛል። ያንን ሆቴል የቶድ ቦሊ ለእህት ኩባንያ ለሌላ ኩባንያ ሸጦ ማለት ነው። ሲሸጠው እንግዲህ የቼልሲ ንብረት እንደነበር ነው እና የቼልሲ ንብረት ስለነበር እንግዲህ ተጨማሪ ለቼልሲ ገቢ እንደተገኘና እንግዲህ የፋይናንሻል ፌር ፕሌይ ውስጥ እንዳይጎዱ ያደረጋቸው ይመስላል። ቼልሲዎች እንግዲህ በጣም በአሪፍ ሁኔታ ነው በዝውውሩ የተንቀሳቀሱ ይገኛል። ለፊውቸር ነው በጣም እያሰቡ ይገኛል። አሁን ለሚመጡት ለቅርብ ዓመታት ብቻ ሳይሆን ለቀጣይ ለሚቀጥሉት 10 እና ለ10 ዓመታት ነው እቅዳቸውና ቀደም ብለው ከወጣት ተጫዋች ቢውልድ አድርገው በደንብ ራሳቸውን እያጠናከሩ ወጣት ሞር አሁን ቡድኑ የተገነባ ሞር ሁሉ ማለት ይቻላል ወጣት ተጫዋች ናቸው። እንግዲህ በጣም እየተጠናከሩ የመጡ ለሚቀጥሉት ዓመታት እግር ኳሱን ለመቆጣጠር ጥረት የሚያደርጉ ይሆናል። እንግዲህ የሚሰራላቸው እንደሆነ እናያለን። ያ እንግዲህ እግር ኳስ በጣም ልምድ የሚጠይቅ ነገር ነው። ዴቨሎፕ ማድረግ የሚጠይቅ ነው። በጣም ኮንፊደንስን በደንብ መጨመር ይፈልጋል። ብዙ የጨዋታ ጊዜ ይፈልጋል። የቼልሲ ተጫዋቾችን ብዙ የጨዋታ ጊዜ የሚያገኙበት እድል እየመጣ ነው። ወጣት ተጫዋቾች ናቸው። የጨዋታ ጊዜ ያላገኙ ተጫዋቾችን በውሰት እየሄዱ የብዙ ጨዋታ ጊዜ እያገኙ ብዙ ሰፋ ያለ ዝውውሮችን እየፈጸሙ ቼልሲዎች እንግዲህ በአሪፍ ሁኔታ ዝውውራቸውን እያካሄዱ ይገኛል። በሌላ ዜና ደግሞ የክለቦች ዓለም ዋንጫ አሁን በጣም በሰፊው እያነጋገረ ያለውና የክለቦች ዓለም ዋንጫ ባልተጠበቀ መልኩ እንግዲህ ትልቅ ነገሮችን ይዘው እየመጣ ይገኛል። ኢንተር ሚላን እና ማንቸስተር ሲቲ የአውሮፓ ተወካዮች ሁለቱን ከውድድሩ ተሰናብተዋል ባልተጠበቀ መልኩ ማለት ነው። ኢንተር ሚላን ደግሞ በሞንቴሮ እንግዲህ 2-0 መሸነፉ የተነገረ ይገኛል። እንግዲህ 2-0 ያልተጠበቀ መንገድ በ2-0 ተሸነፈው እንግዲህ ወጥቷል። የሲሞኔ ኢንዛጊን ካጣ በኋላ ኢንተር ሚላን አሁንም ከውድድር ተሰናብቷል። ያው የአውሮፓ ቻምፒየንስ ሊግ ባልተጠበቀ መልኩ 5-0 በሰፊ በፓሪስ ሴን ጀርመን ከተሸነፈ በኋላ ከውድድሩ የተሰናበቱበት ሂደት ነበር። አሁን ኢንተር ሚላኖች በሚያሳዝን ሁኔታ በአንድ ወር ሂደት ውስጥ ማለት ነው በአንድ ወር ማለት እንችላለን ከፕሪሚየር ሊግ ከጣሊያን ሴራው ከስኮዴቶ ዋንጫ ማለት ነው ሳይበሉ ቀሩ ማለት ነው። ባልተጠበቀ መልኩ ባለቀ ሰዓት ከቻምፒየንስ ሊግ ፋይናል ተበሉ። እንግዲህ አሁን ከዚህ ውድድር አሁን ተሰናበቱና በዚህ በአንድ ወር ውስጥ ባልሞላ ጊዜ ብቻ ማለት ነው ትልቅ ኪሳራ ውስጥ የገቡበት ሁኔታ አለ ለኢንተር ሚላን። እንግዲህ በጣም አሳዛኝ ጊዜ ሆኗል። የላውታሮ ማርቲኔዝም እንግዲህ ብዙ ጊዜ ያለ ዋንጫ አንድ ማጠናቀቁ ማክ ተጫዋች አሁን ያለምንም ዋንጫ ያጠናቀቀ ተጫዋች ነው። ተጫዋቹም እንግዲህ ከጨዋታው በኋላ በጣም አነጋጋሪ አስተያየት ሰጥቶ ነበር። በኢንተር ሚላን ተጫዋቾች የተናደደበት ሁኔታ ይመስላል። ብዙ ተጫዋቾች ለእኛ መጫወት መፈለግ አለባቸው፣ ለእኛ መጫወት የማይፈልግ ከሆነ መልቀቅ አለባቸው ብሎ በሰፊ የሆነ ንዴትን ሲገልጽ ነበር። በጣም አዝኗል። እንግዲህ ያው ለኢንተር ሚላን በጣም ደባሪ ጊዜ ነው። ባልተጠበቀ መልኩ መሰናበታቸው ተጠቃሽ ሆነ። ሌላኛው ደግሞ በጣም አነጋጋሪው ደግሞ የማንቸስተር ሲቲ ሁኔታ ነው። ማንቸስተር ሲቲ እንግዲህ ከ5 ዋንጫ ባዶ መቅረትን አረጋግጧል። እንግዲህ ከክለቦች ወርልድ ካፕ በአል ሂላል በሳውዲ ፕሮ ሊግ እንግዲህ በሳውዲ ተወካይ ማለት ነው በአል ሂላል ባልተጠበቀ መልኩ ተሸንፏል። በጨዋታው እንግዲህ ሙሉ ብልጫ ነበራቸው። ማንቸስተር ሲቲ በጨዋታም ይበልጣሉ፣ ብዙ ሙከራ ማድረግ የቻሉበት ነበር። እንግዲህ ከዚህ ውድድር መሰናበታቸውን ተከትሎ ከክለቦች ዓለም ዋንጫ፣ ከቻምፒየንስ ሊግ፣ ከፕሪሚየር ሊጉ፣ ከካራባኦ ካፕ እና ከኤፍኤ ካፕ ዋንጫ ምንም ሳይበሉ እንግዲህ በዚህ ዓመት ከተወዳደሩበት 5 ውድድሮች ያለምንም ዋንጫ አጠናቋል። እንግዲህ በዚህ ውድድር ማንቸስተር ሲቲ ይበላል ተብሎ ከሚጠበቁ ክለቦች ነበር። ባልተጠበቀ መልኩ ትላንት ተሸንፏል። የአል ሂላል እንግዲህ ድንቅ እንቅስቃሴ ሲያደርግ የነበረ ያሲን ቦይ ነው በዚህ ጨዋታ የጨዋታው ኮከብ ተብሏል። 10 ሴቮችን በማንቸስተር ሲቲ መከላከል የቻለው ማንቸስተር ሲቲ ላይ በጣም ማዳን የቻለው 10 ኳሶችን በማዳን ቀዳሚ ይሆናል። እንግዲህ በዚህ ውድድር ላይ ወደ 23 ኳሶችን እስካሁን ባለው በጣም ትላልቅ እድሎችን ማዳን የቻለ ነው ያሲን ቦይ ነው። በጣም ድንቅ እንቅስቃሴ እያደረገ አልሂላልን ታድጎ ከማንቸስተር ሲቲ ጋር ያለውን ጨዋታ እንዲያሸንፍ ሆናል። እንግዲህ ማንቸስተር ሲቲ 3 ጊዜ ነው ቀዳሚ መሆን የቻለው። በዚህ ጨዋታ 3 ጊዜ ቀዳሚ መሆን ችሎ ግን ጨዋታውን ላይ ሳይጠቀሙበት 2 ጊዜ ቀዳሚ ሆኖ ሳይጠቀምበት ቀርቷል። እንግዲህ በርናርዶ ሲልቫ፣ ፎደን፣ ሃላንድ ጎል አስቆጥረዋል። ከእነሱም ደግሞ ኩሉባሊ፣ ሌናርዶ እና ማልኮም አስቆጥረው እንግዲህ ጨዋታውን እንዲያሸንፉ ሆኗል። አልሂላሎች ባልተጠበቀ መልኩ የስምንቱን ተቀላቅሏል። እንግዲህ አልሂላል ማንቸስተር ሲቲን ኖክአውት በማድረግ ሪከርዱን ሰብሯል። ቦይኖ የጨዋታው ኮከብ ሆኗል። በዚህ ጨዋታ ቦይኖ እንግዲህ በጨዋታው መጠናቀቅ በኋላ በእንባ ሲያነባ የታየበት ሁኔታ አለ። በጣም በደስታ ነበር ጨዋታውን ያደረገው። እንግዲህ ሲሞኔ ኢንዛጊ የአውሮፓውን ትልቅ ቡድን ተበክሏል ማለት ነው። በቻምፒየንስ ሊግ እንግዲህ ቀደም ብለው በ2023 ተገናኝተው ነበር። በ2023 ላይ እንግዲህ ማንቸስተር ሲቲ
ፔፕ ጋርዲዮላ ሲሞኔ ኢንዛጊን ያሸነፈበት ሂደት ነበር። እንግዲህ ያንን ሂደት ተበቅለን ማለት ነው። አሁን ከክለብ ወርልድ ካፕ ቀደም ብሎ በማሰናበት ማለት ነው። አልሂላል እንግዲህ ጠንካራ ቡድን መሆኑን አስመስክሯል። በሚቀጥሉት እንግዲህ የምንመለከት ይሆናል። የአውሮፓ ተወካዮች ሁለቱም ክለቦች ተሰናድተዋል። በሌላ መረጃ እንግዲህ ሊዮኔል ሜሲን የሚመለከት ይሆናል። ሊዮኔል ሜሲ እንግዲህ ከኢንተር ሚያሚ ጋር በፓሪስ ሰን ጀርመን እንግዲህ አስከፊ ሽንፈት ካስተናገዱ በኋላ አሁን ኢንተር ሚያሚ አዲስ ያወጣው መረጃ አለ። ተጫዋቹ እንግዲህ ከኛ ጋር መቀጠል ይፈልጋል፣ እኛም መቀጠል እንደምንፈልግና ምናምን ብለው አዲስ መረጃ አውጥተዋል። ተጫዋቹን ለማስፈረም ድርድሮች እንዳሉና በቀጣይ ወራት የስድስት ወር ኮንትራት ብቻ ነው የሚቀረው። ኮንትራቱ ሊጠናቀቅ ጥቂት ብቻ ነው የሚቀረው። እንግዲህ ኢንተር ሚያሚዎች ተጫዋቹን ለማስፈራን ጥረቶችን እየተደረጉ ይገኛል። ሊዮኔል ሜሲም በክለቡ ደስተኛ ነው፣ እዛ መቆየት ይፈልጋል። በኢንተር ሚያሚ እንግዲህ ቆይታውን ለማድረግ እየጣረ ይገኛል። ከመረጃዎቹ ጋር ዮናስ አባይነህ የነበርኩ ወደ እናንተ ቀጥታ ሳደርስ ከጨረሰ በፊት ግን ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየቶችን በኮሜንት ሴክሽን ላይ እያኖራችሁ ፈጣን መረጃ ወደ እናንተ እንዲደርስ ጠይቃለሁ። በቀጣይ እስክንገናኝ ቸር ሰንብቱ።